ደረሰኝ ከሚሰጣቸው አገልግሎቶች አንዱ ቢዝነስ ቱ ቢዝነስ ወይም ደግሞ ከድርጅት ወደ ድርጅት የሚደረጉ ሽያጮችን ደረሰኝ መቁረጥ ነው ማለት ነው። ስለዚህ ዛሬ የምንመለከተው ያንን እንዴት ማድረግ ወይም ደግሞ እንዴት መፈጸም እንደምትችሉ ነው የምናየው። እንደተለመደው እንደማንኛውም የደረሰኝ አቆራረጥ የመጀመሪያ የምናደርገው ግለሰቡም ሆነ ድርጅቱ ከኛ የተጠቀመውን አገልግሎት ወይም አይተም ሰሌክት እናደርጋለን። እኔ ከዚህ በፊት ሴቭ ካደረግኳቸው አይተሞች መካከል እዚህ ጋር ተገቢ ነው ፔፕሲ ሚለውን ሰሌክት አደርጋለሁ። ፔፕሲ ሚለውን ሰሌክት ሳደርግ ዩኒት ፕራይሱን አብዞ ይዞልኝ ይመጣል። እንዲሁም ዲስካውንት እና ኤክሳይዝ ስለሌለው 0% አድርጓል ማለት ነው። የተጠቀመው ድርጅት 100 አይተሞችን በጅምላ ገዛ ብዬ ካሰብኩኝ ኳንቲቲውን ሞዲፋይ አደርጋለሁ በዚህ መንገድ። ታክስ ደግሞ የማይከፈልባቸው አይነት አይተሞች ከሆኑ ቫት 0 አድርገዋለሁ። በኔ ኬዝ ግን ቫት 15 ሚሊዮን ኪፕ አድርጋለሁ። ይሄን ካደረግኩ በኋላ ያው ሌሎቹ እንትኖች ፊልዶች ኔቸሩም ጉድ ስለሆነ ሜዠርመንቱ ደግሞ በፒስ ወይም ደግሞ በቁጥር የሚለካ ስለሆነ ያለውን እንደዚሁ ተውና አድ ላይን ቱ ኪው እለዋለሁ። ቀጣይ የማደርገው የገዢውን መረጃዎች መሙላት ነው። ባይ ዲፎልት ቢዝነስ ቱ ከስተመር የሚለው ላይ ነው የሚመጣው፣ ግን በኔ ኬዝ የሚሸጥለት አካል ሌላ ቢዝነስ ወይም ደግሞ ድርጅት ስለሆነ ቢዝነስ ቱ ቢዝነስ የሚለውን ሰሌክት አደርጋለሁ። ቀጣይ የማደርገው ምንድነው እሱ የገዢውን ድርጅት ቲን ነምበር እሞላለሁ ማለት ነው። ቲን ነምበሩን እዚች ጋር ከሞላሁኝ በኋላ እቺ ሰርች የምትለው ምልክት እነካታለሁ። ይህን ሳደርግ አውቶማቲካሊ የድርጅቱን ስም ይሞላልኛል። እዚህ ጋር አስፈላጊ የሆነው መሙላት ያለብኝ ሁለተኛው ነገር የድርጅቱን አይዲ ነምበር ነው። አይዲ ነምበሩን እዚህ ጋር ሞላና አይዲ ታይፑን ደግሞ ምን አይነት አይዲ ነው፣ ለምሳሌ መታወቂያው የቀበሌ መታወቂያ ነው፣ ስቱደንት አይዲ ነው ወይስ ናሽናል አይዲ ነው። በእኔ ኬዝ ናሽናል አይዲን ሰሌክት አደርጋለሁ። የገዢው ስልክ ቁጥርና ኢሜይል ኦፕሽናል ነው፣ ባትሞሉትም ግዴታ አይደለም። ግን ብትሞሉት ከዚህ በፊት እንዳልኳችሁ ደረሰኙ ሲቆረጥ ደረሰኙ ጋር በተገናኘ ማስተካከያዎች ወይም ደግሞ ካንስሌሽን በሚፈጸም ጊዜ የማሳወቂያ መልእክት ስለሚልክላችሁ ያንን ብታደርጉ ይመረጣል ማለት ነው። አንደኛውን ሞልታችሁ መተው ትችላላችሁ ስልክ ቁጥር ብቻ የሚኖረው ከሆነ። ይሄን ካደረጋችሁ በኋላ አይተማችሁን ቼክ ማድረግ ትችላላችሁ። ፔፕሲ ብዛት 100 የእያንዳንዱ ዋጋ 126 እና ቶታሉን እዚህ ጋር ያሳያችኋል። ቀጣይ የምታደርጉት እዚህ ጋር ሁሉ ነገር ልክ መሆኑን ታያላችሁ። ፔመንት ሞዱ ካሽ ከሆነ ካሽ ነው፣ ካልሆነ ክሬዲት ማድረግ ትችላላችሁ። በኔ ኬዝ ካሽ የሚለውን እንዳለ ተዋዋለሁ። ከዛ እዚህ ጋር ጀነሬት ኢንቮይስ እለዋለሁ። ስለዚህ ደረሰኝ በዚህ መንገድ ደርሶልኛል። ከላይ እንደምታዩት እጅ በእጅ የሽያጭ ደረሰኝ ታይላል። ስለዚህ በካሽ የተሸጠ እንዲሁም ደግሞ የሽያጭ አይነት ቢቱቢ ወይም ከድርጅት ወደ ድርጅት የተደረገ ነው። በስተግራ የሻጩን ድርጅት መረጃዎች ይገልጽልናል። በስተቀኝ ደግሞ የገዢውን ድርጅት መረጃዎች ዲቴይል፣ እንዲሁም የሸጥናቸውን እቃዎችና የታክስ ካልኩሌሽን ዲቴይል እዚህ ጋር ማግኘት ይቻላል ማለት ነው። ይሄ እዚህ ጋር ዳውንሎደብል ነው፣ ፕሪንት ማድረግ ይቻላል። ይመስላል።